ህይወት መቀጠል ካልተቻለ መኖር ግዴታ ነው። መኖር ግዴታችን ሁላችን አንዴ መተናል የመጣንበትን ሳንጨርስ በራስ ፈቃድ በራስ ቀን መሄድ ማለት እፍርታምነት። የሚያስከፋን ጠፍቶ ተስፋ የሚያስቆርጠን ነገር አጥተን አይደለም እኮ የምንኖረው። መኖር ግዴታችን ስለሆነ ነው። አለበለዚያማ እፍርታምነት ነው። እፍርታምነት? አዎ እፍርታምነት ነው። ኑር እኔ እኖራለሁ ብሎ ጨዋታ ውስጥ ከገቡ በኋላ ጨዋታው ሲከብድ ወይ በግብ ሲመሩ በክፉ በደግው ያልተለየውን ሰው ሁሉ ደጋፊ የራሱ ጉዳይ ነው ብሎ ከጨዋታ መውጣት እፍርታምነት። ህይወት ጨዋታ አይደለማ። አዎ ህይወት ጨዋታ አይደለም። ህይወት ሲፈልጉ የሚያቋርጡት ሲያሻ የሚቀጥሉት ጨዋታ አይደለም። ከፈጣሪ ጋር ከሰውም ጋር የሚገቡት ግዴታ አለበት። ራስን ማሰናበት ቀላል ቢመስልም በውስጡ ያለው ጭካኔና ፍርሃት ግን ሰብአዊ አይደለም። በእናት ጨክኑ፣ በእህት ወንድም ጨክኑ፣ በወዳጅ ዘመድ ጨክኑ፣ ከሁሉ በላይ በራስ በክቡር ሰውነት ላይ ጨክኖ ራስን ማጥፋት የፈሪ ድርጊት። ምንድን ነው የነካችሁ? ማንነኛ? ዘመነኞችሽ፣ እኩዮችሽ። ቶሎ መደሰት፣ ቶሎ ማዘን፣ ቶሎ መፈንጠስ፣ ቶሎ መተከል፣ ወዲያው ስኬት፣ ወዲያው ደስታ፣ ወዲያው ተስፋ መቁረጥ፣ እኔ ብቻ ነኝ ያለሁት ማለት። የሞተ ተጎዳ ብሎ ነገር የለም። ሁላችንም ነን የምንጎዳው፣ ሁላችንም ነን የምንጎል